አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ውድ ዘቢባ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንግዲህ ያው ሰዓቱ ትንሽ ቢሄድም የቡና ሰዓት ነው ኢትዮጵያ። ውድ ቤተሰቦች ያው ከሁለት ዓመት በኋላ ወደ ዩቲዩብ ስለተመለስኩኝ ላይክ ሼር አድርጋችሁ ብታበረታቱ ደስ ይለኛል። እና እንዴት ናችሁ? ደህና ናቸው ወይ? ከኔ ጋር አልሐምዱሊላህ። ያው እንግዲህ ኢትዮጵያ ተገባሁ አንድ ሁለት ዓመቴን ይዣለሁኝ አልሐምዱሊላህ። እና እስኪ ያው በኮፒራይት ምክንያት ያው ክስ ስለነበረበት ዩቲዩቤ ቻናሉ ቆሞ ነበር። አሁን ቻናሉ ተነስቶልኛል እና ያም ደግሞ ሰዓት ስለተነሳብኝ እሱን ሰዓት መሙላት አለብኝ ማለት ነው። 400 ሰዓት እንሻላ ተባበሩኝ ማለት ነው። ውድ ቤተሰቦቼ ያው ብዙ ጊዜ ቪዲዮ ምናምንም ስለማለቅ ተጠፋፍተናል እና በዛ ምክንያት ብዙዎቻችሁ ረስታችሁኛል። ቻናሌም ያው እንትን ሰብስክራይብ ማነስም አይደለም የሰውን ብዛት ማነስም ሳይሆን ያው አለመልቀቄ ለመረሳት አብቅቶኛል። እና ያያችሁት ላይክ ሼር በማድረግ አበረታቱኝ። ኢንሻአላህ ዛሬ ቡና እንጠጣለን። ኢትዮጵያ ያው ትዝ ይላችኋል ብዬ አስባለሁኝ። አንድ ሁለት ሰዎች ነን ቡና የምንጠጣው። በነገራችን ላይ እንደምታዩት ቡናችን እዚህ ጋር ቶሎ ግለግለግለግለግለግ እያለ ነው። ኢንሻአላህ አብረን ቡናውን እንጠጣለን። ያው ግን እኔ ያው ህፃን ልጅ አለኝ አልሐምዱሊላህ። ድምፁ ሊገባ ይችላል ምናምን የእነሱንም ያው ቻላ አድርጋችሁት ነው ማለት ነው። መቼም የወለዳችሁ ማሚዎችም ወይም አረብ ሀገርም ታውቁታላችሁ። ያው እንደዛው ነው። ለጊዜው ግን አሁን ዝም ብለዋል። አዲስ ነው ስለገባሁ ላለመረብሽ አስበው ነው። እና ውድ ቤተሰቦች እኔን የምታበረታቱኝም ውድ በጣም መልካም እህቶች አላችሁኝ። አላችሁ የዛችሁን ይክፈላችሁ። እናንተም ደግሞ ለዚህ ቀን ኢትዮጵያ ውስጥ ገብታችሁ ለዚህ ቀን የሚያበቃችሁ ሁኑ። ያው እዚህ ጋር ረህመት ላደርግ ነው። መቼም አይጠፋችሁማ፣ አትረሱትም። እዚህ ጋር ደግሞ ወይራ አለ። ችጋቻይቱ ያው እንደምታውቋት ቀባ 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 አድርገውናል ነው። እቺ ያው እንደ ሀገራችን ስትሆን ነው። እንደ ውጭ ደግሞ ሲኮንም አንዳንድ ጊዜ ሁልጊዜም የውጭ አይቀርብም በሚለው ነው። እና ውዶቼ በተረፈ ደህና ናችሁ ወይ? ሰላም ናችሁ ወይ? ኢትዮጵያ ያማራችሁ የናፈቃችሁ ነገር ካለ ኮመንት አስቀምጡልኝ፣ አቀርብላችኋለሁ ማለት ነው። ማስታወስ የምትፈልጉት ነገር ካለ መጠየቅ የምትፈልጉት ኢትዮጵያ ውስጥ ካለ ምናምን መጠየቅ ትችላላችሁ። እኔም ደግሞ በቻልኩት አቅም ያው መጫት ነኝ፣ ግን እመልሳለሁ ኢንሻአላህ። እንደምታዩት እንግዲህ ጣናችን ጨስ 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 ብለዋል። ቡናውን ተመርቃላችሁ እንጠጣለን። እና ውዶቼ እንደዚህም አይነት ደግሞ የምትፈልጉ ከሆነ ሞሰብም እንትን ሙዳይም ሞሰብ ወርቅም የምትፈልጉ ከሆነ ማዘዝ ትችላላችሁ። እኔ ላሳያችሁ እችላለሁ። በእንደዚህ አይነት የምትሰራ እህቴ አለች፣ ብታበረታቷት ደስ ይለኛል። ይሄው እንደምታዩት ያው ለኔ ስጦታ ነገር ሆኖ ነው። ለደንበኛ ምናምን በደንብ ተደርጎ እንደሚሰራ ተስፋ አለኝ። የምትፈልጉ ካላችሁ ቁጥሬን አስቀምጥላችኋለሁ። በዛ በቁጥሬ መሰረት ማግኘት ትችላላችሁ ማለት ነው ውድ ቤተሰቦቼ። እና ደህና ናችሁልኝ? ስለ ራሴ ብቻ እያወራሁ ነው። ስደት እንዴት ነው? እንዴት ይዟችኋል? ፎቶ እያነሳሁ ነው በነገራችን ላይ ለምን ይቅርብኝ ብዬ ነው። እጣኑ ምናምን ማለት ነው። እና አብሽሩ። ለማንኛውም ጥያቄ ካላችሁ መጠየቅ ትችላላችሁ። ጥያቄያችሁን እመልሳለሁ። ኢትዮጵያ የምትጠይቁት አለ የኑሮ ውድነት ምናምን ነገር ደግሞ እንዳትሰሙ። ላይ ሁሉም እየኖረ ነው ኢትዮጵያ ውስጥ። ዋናው ነገር ደግሞ ቤታችሁን አስተካክላችሁ ስለ ቤታችሁ አስባችሁ መምጣት ነው እንጂ ሌላ የሚያሳስብ ነገር የለም። ይህ ዘቢባ ዩቲዩብ ብላችሁ ሰርች በማድረግ ሰብስክራይብ አድርጉኝ። እንዲሁም በዋትስአፕም በቴሌግራም በምታውቁት እንትንም አንዳንድ መረጃዎች የሚፈልግ ሊኖር ይችላል። ሸር አድርጉልኝ። በአዳዲስ ነገር እመጣለሁ ኢንሻአላህ። እስከምንገናኝ እስከዛው ድረስ መልካም ቆይታ እላችኋለሁኝ።
ያው የሚመርቅ የለም እንደነገርኳችሁ እኔና እህቴንን የምንጠጣው ቡናውን። ሱካር ተወደደ ይባላል፣ ግን እስካሁን የተጠቀምነውን አልቀረም መጠቀማችን። ምንም ቢወደድ ኢትዮጵያ ውስጥ ይጠቀማል። ወንድም ያችኛቱን ማንኪያ አንጣልኝ፣ እዛ ጋ ያለችው ችግር የለውም እንትኑ ጋር ባስኬቷ ላይ። ያው እንግዲህ ማዘዝ መታዘዝ ያለ ነው እኮ ታያችኋላ። እኔ ያው እህት የለኝም ወንድም ነው ያለኝ፣ አንዲት ናት ያለችኝ። እንግዲህ ማዘዝ ነው። ትንንሾቹ እንኳን መረበሽ ነው ስራቸው፣ ያው ጊዜያቸው እስከሚደርስ ድረስ እና ይሄ ማንኪያ ትንሽ ጠልቆብኝ ነው። ከውጭ አመጣሁን ነው በነገራችን ላይ ካስታወሳችሁ፣ የውጭ ማንኪያዎች እንደዚህ ናቸው እና ለዛ ነው ሱካር ስለተወደደ ያው ብዙ አይደረግም እንደምታውቁት። ቢስሚላህ አቀዳዲሽ ምናምን እንዲያትሉ ታዲያ እናንተ ነገርኳችሁ። ትዝ አላላችሁም? ግን በቃ እንደዚህ የሆነ ሱስ ምናምን ነገር። አሁንማ ሳራ እኮ እያመጣች ነው ኢትዮጵያም ውስጥ እያየሁ ነው። ቡናው በጣም ወፍሯል በነገራችን ላይ ከጥቁራቱ የተነሳ ዱፍ 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 ነው ያለ። ይሄ ታስታውሳላችሁ? ወይራችሁ ህጣናችሁ ማለት ነው ኢትዮጵያ ውስጥ እና እንደዚህ ነው። ያው ቡናውን ጠጡልኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ያው እንዳልኳችሁም ላይክ ሼር እያረጋችሁ አበረታቱኝ። ኢንሻአላህ ያው አሳድጉኝ፣ ልደግላችሁ። መልሼ ስደትን አማራጭ አላድርግ። መቼም ያንን ታውቁታላችሁ። ደግሞ እኔ መልሼ መሰደድ አልፈልግም። እንዳልኳችሁ መጫት ነኝ፣ ልጄን ትቼ መሄድ አልፈልግም። ስለዚህ ስንቱን ሰው ባለ ጸጋ አደረጋችኋልና ውድ እህቶቼ እኔንም ብታበረታቱኝ እወዳለሁኝ። እኔ በነገራችን ላይ ትንሽ አሁን መጫትም ስለሆንኩ ከቤትም ስለማልወጣ ነው እንጂ በጣም የማመሰግነው አብዱ ወሎና ሙሃጅሩ እቡ ከውሰር በጣም ከምላችሁ በላይ ያመሰግንኳቸው የወደድኳቸው ናቸው። በቴክስት ወዲያው ጽፌላቸው ወዲያው በቃ እንርዳሽ እንገናኝ ያሉብኝ ማለት ነው። አብዱ ወሎ ያው አዲስ አበባ ነው ያለው። ያው እሱ አልተሳካም፣ ግን ሙሃጅሩ ሰሞኑን ማስታወቂያ ሊሰራ ደሴ ስለመጣ እንገናኘት አካባቢ ነሽ ብሎ ነበር፣ ግን መጫት ስለሆንኩኝ አልሄድኩም። ወንድሜንም ስለ እንደዚህም ሀሳብ ማስተያየትም መስራትም እንዳለብኝ የነገረኝ እሱ ነው። አላህ ጀዛውን ይክፈለው። እኔ እንጃ ያልጠበቅኩ ሰው ነው ራሱ። የሆነ ዘመዴ ጠፍቶ ውጭ እያለሁ አንድ ቀን ቴክስት አድርጌለን ነበር፣ ወዲያው ነበር የመለሰልኝ። አፋልጉኝ የሚል ማስታወቂያ ለጥፍልኝ ብየውና ዛሬም ደግሞ አልሐምዱሊላህ በቃ ስጠይቃቸው አብሽሪ ከቻልሽ እንገናኝ ምናምን አሉኝ። ያው መጫት በመሆኔ አልሄድኩም። ያው ዩቲዩብን ልኬላቸው መስራት እንደሚችል ቪዲዮ ስሪ ያው ከሰው ጋር ስትሆኝ ያው ብዙ ሰው ትተዋወቂያለሽ በሚለው ነበር፣ አልተሳካም። ያው ለጊዜው ድረስ ኢንሻአላህ ሞክራለሁ ባባ ጠንከር እስከሚልልኝ ድረስ። ከዛ በኋላ አንዳንድ ሰዎች ጋር አንዳንድ ስራዎችን በመስራት እቀላቀላለሁ ኢንሻአላህ። እስከዛው ድረስ ሰላም ቆይልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።